የአየር ጥቃቱ በትናንትናው ዕለት እንዲሁም ዛሬ ሲፈጸም ውሏል። ወደፊትም ይቀጥላል። አሁን በመቀሌ አካባቢ፣ በአዲግራት፣ በአክሱም፣ በሽሬ አካባቢ ያሉ የከተማ የሚኖሩ ሰዎች መጠንቀቅ ያለባቸው ነገር አንደኛ ኤርፖርቶች አካባቢ አለመቅረብ፣ የትጥቅ ዲፖዎች አካባቢ አለመቅረብ፣ የነዳጅ ዲፖዎች አካባቢ አለመቅረብ፣ ይህ ስግብግብ ጁንታ የሚሰባሰብባቸው አካባቢዎች አለመቅረብ። እነዚህ ታርጌቶች በቀንም በማታም በማንኛውም ሰዓት ጥቃት ሊፈጸምባቸው ይችላል። ይህንን በማድረግ ነው ጠላት ምንም ነገር ማድረግ እንዳይችል የምናደርገው። ይህንን ማድረጋችን ስለሚቀጥል ጥቃቱ በየትኛውም ሰዓት ስለሚካሄድ ህዝቡ ይህን አውቆ በአስቸኳይ ጊዜ አዋጅ በተቀመጠው መሰረት የሰዓት እላፊ ማክበር፣ ከከተማ ውስጥ እንቅስቃሴ መቆጠብ፣ ከመሰባሰብ መቆጠብ፣ ቅድም ካነሳኋቸው ታርጌት አካባቢዎች ራሱን ማራቅ ይጠበቅበታል። ይህንን ካደረገ ምንም አይነት ጥቃት በህዝባችን ላይ ሳይደርስ ታርጌቶቻችን ለይተን የምናጠቃ ይሆናል። በተለይ በቆቦ አካባቢ የተከማቹ መድፎች፣ ታንኮች አሉ። እንደዚህ አይነት ከፍተኛ መሳሪያ የተከማቹባቸው አካባቢዎች በቀንም በማታም ጥቃት ይፈጸምባቸዋል። እዛ አካባቢ ያለ ሚሊሻ ራሱን ማራቅ አለበት። እዛ አካባቢ ያለ ህዝብ ራሱን ማራቅ አለበት። እነዚህ ታርጌቶች መሆናቸውን አውቆ ትጥቆች፣ አየር መንገዶች፣ ዲፖዎች፣ የነዳጅም የመሳሪያም ያሉበት እንዲሁም ይህ ስግብግብ ጁንታ ያለበት አካባቢ መቅረብ ለአደጋ ራስን ማጋለጥ መሆኑን አውቆ መጠንቀቅ ከቻለ የሚደርስበትንም አይነት ጥቃት እንደማይኖር ተስፋ ይደረጋል። በዚሁ አግባብ ጥቃቱ የሚቀጥል ይሆናል። ይህ ስግብግብ ኃይል ወደ ህግ እስከሚቀርብ በሙሉ አቅም ጥቃቱ የሚቀጥል ይሆናል። የትግራይ ህዝብ ለኛ ተገን፣ ለኛ ወገን ነው። ለዚህ ስግብግብ ጁንታ ግን ምሽግ ነው። እንደ ምሽግ የሚጠቀምበት ህዝብ እንጂ የሚያከብረው የሚጨነቅለት አይደለም። ሌላው ቀርቶ የኢትዮጵያ መንግስት ከተራድኦ ድርጅት ለምኖ የሚያመጣውን ስንዴ ቲዲኤ በሚባለው ድርጅት ለህዝቡ ሲያከፋፍል እስከ 2-3 ኪሎ እየቀነሰ እንደሚሰጥ በተሟላ መረጃ ደርሰንበታል። የሰጠውን ስንዴም የፖለቲካ መሸቀጫ ነበር የሚያደርገው። ህዝቡን ከደህንነት የሚያላቅቅ ሳይሆን ስንዴ እየሰጠ ምሽግ አድርጎ የሚጠቀምበት ኃይል ነው። ይህ ህዝባችን ከየትኛውም ክልል በላይ በአፈና ውስጥ ያለ ህዝብ ነው። ነገር ግን ዋጋ የከፈለ ለኢትዮጵያ አንድነት፣ ለኢትዮጵያ ሰላም፣ ለኢትዮጵያ ዲሞክራሲ ልጆቹን የገበረ ህዝብ ነው።